ሰላም የቻናል ቤተሰቦች፣ በዚህ ቪዲዮ የምንመለከተው አንድ ሰው በመንፈሳዊ ሕይወቱ ጉዞ ውስጥ መንፈሳዊ ፍሬዎችን ማፍራት እንዳይችል የሚያደርጉትን መሰረታዊ የሚባሉ ችግሮችን እንመለከታለን። አብራችሁን ቆዩ። ይህ ነጽሮት ሚዲያ ነው። ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ለማስታወስ እንወዳለን። ወደ መሰረታዊ ጉዳያችን እንምጣ። አንድ ሰው እየጾመ እየጸለየ እየሰገደ ቤተክርስቲያን እየሄደና ቃለ እግዚአብሔር እየተማረ እያስቀደሰ ስለ እግዚአብሔር ሲጠይቁት ደግሞ ያነበበውን የተማረውን ነገር እያስተማረ ነገር ግን በቤቱ ሲመጣ መንፈሳዊ ፍሬ የማይታይበት ለምንድን ነው? ለምሳሌ ከልጆቹ ጋር ከሚስቱ ጋር ወይም ከቤተሰቦቹ አጠቃላይ ከቤተሰቦቹ ያ ማለት ከእህቱ ከወንድሙ ከእናቱ ከአባቱ ጋር ጥሩ የሆነ መስተጋብር የማይኖረን ለምንድን ነው? የሆነ ነገር ሲናገሩን ቤተክርስቲያን ቢናገሩን አይ ወንድሜ እንደዚህ እኮ አይባልም ብለን ነገሮችን በትዕግስት ለማስረዳት በፍቅር ለመመለስ በርህራሄና በቸርነት በለጋስነት ማድረግ ያለብን ነገር ሁሉ ለማድረግ እንሰራ። ነገር ግን እነዚህ መንፈሳዊ ፍሬዎች እንዳናፈራ የሚያደርግ ለምንድን ነው? ለምሳሌ ሚጾም፣ ሚሰግድ፣ የሚያስቀድስ ወደ ቤተ ክርስቲያን ሄዶ ቃል እግዚአብሔር የሚሰማ ሰው መጨረሻ ግቡ ምንድን ነው ሲባል በገላትያ ምዕራፍ 3 ቁጥር 22 እስከ 23 ላይ የተቀመጡትን የመንፈስ ፍሬዎችን ማፍራት ነው። ሌላ ዓላማ የለውም። ነገር ግን እኔና እናንተ እነዚህ መንፈሳዊ ፍሬዎች አሉን ወይ ነው እንግዲህ ትልቁ። በአንድ ቤተሰብ ውስጥ ሁልጊዜ ቢሆን እነዚህን መንፈሳዊ ስርዓቶች እየፈጸምን ነገር ግን ሰላም ሚርቀን፣ ፍቅር ሚርቀን፣ አለመግባባት ሚነግስብን እንዲህ አይነት የምንፈልጋቸውን መንፈሳዊ ፍሬዎች በቤታችን ውስጥ የማይተገበሩትኝና በጣም ሚናፍቁን ለምንድን ነው? እነዚህ ጉዳዮች የሚሆኑበትኝ በጣም በርካታ መነሻ ችግሮች አሉባቸው። የመጀመሪያው ተግባር የጎደለው ሃይማኖተኝነት ማለት ምን ማለት ነው? ለሃይማኖትና ለሥራ የራሱ የሆነ ቦታ አስቀምጥንለታል። ያ ማለት ሃይማኖተኛ መስለን መታየት መቻል ያለብን በቤተ ክርስቲያን አጸድ ውስጥ ብቻ እንደሆነ እናስበውና ወደ ቤታችን ስንመጣ ግን እዛ ቤተ ክርስቲያን ውስጥ ያሳየነውን ስነ ምግባር ቤታችን ውስጥ መተግበር መቻል እንዳለብን እንዘነጋዋለን። ስለዚህ ሃይማኖታችንን ከሥራ ለይተነዋል። በመጽሐፍ ቅዱስ ያዕቆብ ምዕራፍ 2 ቁጥር 14 ላይ ወንድሞቻችን ሆይ እምነት አለኝ ምግባር ግን የለኝም የሚል ሰው ቢኖር ምን ይጠቅመዋል? በውኑ እምነቱ ልታድነው ትችላለችን? ከወንድሞቻችን ወይም ከእህቶቻችን የታረዙ ወይም የዕለት ምግብ ያጡ ቢኖሩ ከእናንተም አንዱ በሰላም ሄዱ እሳት ሙቁ ተጠግባላችሁ ቢላቸው ለችግራቸውም የሚሹትን ባይሰጣቸው ምን ይጠቅማቸዋል? እንዲሁም ሥራ የሌለው እምነት ቢኖር በራሱ ምንድነው ይላል? የሞተ ነው ይላል። ነፍስ የተለየችው ስጋ ሬሳ ወይም ሙት እንደሚባል ሁሉ መንፈሳዊ ፍሬዎች የሌሉት ሃይማኖተኛ ሰው ሃይማኖተኛ ሊባል አይችልም። ለዚህ ነው ሐዋርያው ቅዱስ ጳውሎስ እንደዚህ ብሏል። የሰውን ሁሉ ቋንቋ አስቡት። እንግዲህ በዓለም ላይ ያለው የሰው ቋንቋ ምን ያክል እንደሆነ አስቡት። ይህንን ሁሉ ባውቅ የሰውን ቋንቋ ተውት፣ የመላእክትን ሁሉ ቋንቋ ባውቅ ብረዳ፣ ነገር ግን ፍቅር ከሌለኝ እንደሚጮህ ናስ ወይም እንደሚመታ ከበሮ ነኝ ብሎ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ ያስቀመጠው እጅግ አስደናቂ ቃል አለ። ያ ማለት አንድ ሃይማኖተኛ ሰው መንፈሳዊ ፍሬ አፍርቷን የሚባለው በየትኛውም አካባቢ ይኑር፣ ከማንኛውም ማህበረሰብ ጋር ይኑር፣ ቤተክርስቲያንም ይሁን ወደ ቤቱም ይመለስ፣ በየትኛውም ሁኔታ ውስጥ ቢኖር የመንፈሳዊ ፍሬዎች ሊታይበት ይገባል ማለት። ነገር ግን ጾሙ፣ ጸሎቱ፣ ስግደቱ፣ ማስቀደሱ፣ መቁረቡ ወደዚህ መንፈሳዊ ፍሬዎችን ወደ ማፍራት ካልወሰደው ለዚህ ቆም ብለን ልናስብ ይገባናል። በታሪክ በመጽሐፍ ቅዱስ ውስጥ በአንደኛ ሳሙኤል ምዕራፍ 15 ቁጥር 19 ላይ ንጉስ ሳኦል የሚባለውን እግዚአብሔር በእስራኤላውያን ላይ ንጉስ አድርጎ ሾሞት ነግሶ ይኖር ነበር። ነገር ግን ከዕለታት በአንድ ቀን ነብዩ ሳሙኤል ለንጉስ ሳኦል እኔ ሳልመጣ ወደ እግዚአብሔር መስዋዕት እንዳታቀርብ ብሎ ይነግረዋል። ነገር ግን ይህንን ቃል ችላ ብሎ መስዋዕት አቀረበ። መስዋዕት አቅርቦ እንደጨረሰ ሳሙኤል መጣ። ሲመጣ ግን ምን ሆነ ማለት ነው? አይ ደግ ነገር አልሰራህም። በዚህች ተግባሩ እግዚአብሔር እንደዚህ አለው፣ ስለዚህ ቸል ብለሃልና ስለንቄሃለሁ
ከዚህ በኋላ የእስራኤላውያን ንጉሥ ሆነህ አትቀጥልም። መንግስቱ ለሁለት ተከፍሎ ከስልጣን ተሽሮ ስልጣኑ ለዳዊት ተሰጥቶበታል ማለት ነው። አያችሁ። ስለዚህ በሃይማኖት ስንኖር የምንሰራው ስራ ከሃይማኖታችን ጋር የሚጣረስ ነው ወይስ ሃይማኖታችን በሚያዘው ልክ ነው የምንሰራው የሚለውን ይህን በደንብ ማረጋገጥ ያስፈልጋል። ይህንን በደንብ ጠይቀን ወደ ተግባር ከቀየርን እመኑኝ ደስተኛ የሆነ ህይወት እንደምንኖር ምንም ጥርጥር የለውም። ሁለተኛው መሰረታዊ ችግር በቤተ መቅደስና በቤት ውስጥ የተለያየ ማንነትን ማንጸባረቅ። ቅዱስ ያዕቆብ በምዕራፍ 1 ቁጥር 22 ላይ ነገር ግን ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያታለላችሁ የምትሰሙ ብቻ አትሁኑ ይላል። በቤተ ክርስቲያን ውስጥ ስንታይ ታዛዦች ነን፣ ትህትና አለን። ወደ ቤታችን ስንመለስ ግን አምባገነን ነን። በማን ላይ? በቤተሰቦቻችን ላይ። ቁጣ በጣም ይቀድመናል። ፍቅር የለንም። ይቅር ባይ ማንነት የለንም። እንደዚህ አይነት ችግር ካለብን በእውነት ቆም ብለን ማሰብ ያስፈልጋል። ትክክለኛ ጎዳና ይዘን እየተጓዝን አለመሆኑን ማረጋገጫ መንገድ ነው። ለዚህ ነው በመጽሐፍ ቅዱስ በአንደኛ ሳሙኤል ምዕራፍ 2 እና ምዕራፍ 3 ላይ የተመዘገበ አስደናቂ ታሪክ አለ። ይኸውም ካህኑ ኤሊ የሚባል እስራኤላውያንን ቃለ እግዚአብሔርን በቤተ መቅደስ እንግዲህ እየተናገረ እያስተማረ ይመራ የነበረ ታላቅ መንፈሳዊ ሰው ነበረ። ነገር ግን ሁለት ዲያቆናት ልጆች ነበሩት፣ አፍኒንና ፊናስ የሚባሉ ሁለት ልጆች ነበሩት። እነዚህ ልጆች ግን እጅግ ክፎች ነበሩ፣ እግዚአብሔርንም አያውቁትም ነበረ። መስዋዕት በሚሰዉ በሕዝቡ ሁሉ ዘንድ የነበረ የካህኑም ሕግ አያውቁ የነበሩ ልጆች ነበሩና አባታቸው ካህኑ ኤሊ የቤተ መቅደስ አገልጋይ ካህን ነው። ይህ የምታከናውኑት የምትሰሩት ተግባር ልክ አይደለም፣ እረፉ አላቸው። ነገር ግን ሊሰሙት አልቻሉ። ስለዚህ እንደ አንድ የቤተ መቅደስ አገልጋይ ካህን አባት ልጆቹ የማይመለሱ ከሆነ ቃሉን የማይሰሙ ከሆነ ስለዚህ በእግዚአብሔር ቤተ መቅደስ ገብታችሁ እግዚአብሔር ልታገለግሉ አይቻልም ብሎ እምቢ ማለት መቻል ነበረበት። መገሰጽ መቅጣት ነበረበት። ነገር ግን ችላ አላቸው። ስለዚህ አስቡት፣ በቤተ መቅደስ ጥሩ ካህን አገልጋይ አባት ነው፣ በቤት ውስጥ ግን ልጆቹን መቅጣት ያልቻለ አባት ሆነ። በዚህ ምክንያት ታቦተ ጽዮን ተማረከች። እነዚህ ሁለት የካህኑ የኤሊ ልጆችም በጦርነት ተማረከው በዚያ ሞተዋል። አባታቸው ካህኑ ኤሊም በቤት ሆኖ የልጆቹን ሞት በሰማ ጊዜ ከወንበር ላይ ወድቆ ሞተዋል ማለት ነው። ስለዚህ እንደዚህ አይነት ፍጻሜ አግኝቷል። ስለዚህ እኔና እናንተ ቆም ብለን ልናስብ ይገባል። በመንፈሳዊ የህይወታችን ጉዞ መንፈሳዊ ፍሬ እያፈራን ነው ወይ? በቤተ መቅደስ የምናሳየው የመንፈሳዊ ፍሬ ተግባራት፣ ታዛዥነት፣ ትሁትነት፣ ለጋስነት፣ ሰው አክባሪነት የመሳሰሉት ጉዳዮች በቤታችን፣ በልጆቻችን፣ በሚስቶቻችን፣ በቤተሰቦቻችን፣ በእናት፣ በአባት፣ በእህት፣ በወንድም፣ በጎረቤቶቻችን ይታያል ወይ? ይህ የማይሆን ከሆነ ግን በቤተ መቅደስና በቤት ውስጥ ያለን የተለያየ ማንነት እያንጸባረቅን ስለሆነ ይህ ደግሞ አደገኛ የሆነ የመንፈሳዊ ኪሳራ ላይ መሆናችንን የሚያሳው ተግባር በመሆኑ ልብ ብለን ልንነቃ ያስፈልገናል። ሶስተኛው መሰረታዊ ችግር ራስን ማጽደቅ ነው። አስቡት፣ ብዙ ጊዜ በቤታችን ውስጥ አለመግባባት ሲፈጠር እንዲህ የሚል ሐሳብ እናነሳለን። እኔ ጾመኛ ነኝ፣ እጸልያለሁ፣ እቆርባለሁ፣ ስለዚህ እኔ ምንም ቢሆን ትክክለኛ ነኝ። ቤተሰቤ ግን እኔን አልተረዱኝም፣ የምሰጣቸውን የምነግራቸውን ሐሳብ እየተረዱኝ አይደለም ብለን የትዕቢት መንፈስ ያለበትኝ ሐሳብ እንናገራለን። ይባስ ብሎ እንዳውም እኔማ ጠዋት ለኪዳን ማታ ለሰርክ በቤተ እግዚአብሔር እየተገኘሁኝ ቃለ እግዚአብሔርን የምማር እጅግ ትጉህ የሆኑ ክርስቲያን ነኝ፣ ችግሩ ያለው ከቤተሰቦች በኩል ነው ብለን ራሳችንን ነፃ እናደርጋለን። አስቡት። ነገር ግን አንድ አለመግባባት ከተፈጠረ በዚያ አለመግባባት ውስጥ እኔ የፈጠርኩት ችግር ይኖራል ብለን ራሳችንን ተጠያቂ ማድረግ መቻል አለብን ማለት ነው። የፈጠርነው ወደ ራሳችን ተመልሰን እኔ ትክክል ያልሆንኩበት ቦታ የት ላይ ነው ብለን በትክክል የራሳችንን ችግር ስንለይ፣ ስለዚህ ያና አለመግባባት በትክክል መፍታት ይቻላል። እንደዛ ካልሆነ ግን ይህ በጣም አደገኛ የሆነ መሰረታዊ የመንፈሳዊ ሕይወት ኪሳራ የሚያመጣ
አንደኛው ተግባር ነው። ራስን ማጽደቅ አስባችሁታል? በመጽሐፍ ቅዱስ ውስጥ ዘወትር የሚነገርለትኝ አንድ ባለ ታሪክ አለ። በሉቃስ ወንጌል ምዕራፍ 18 ከቁጥር 9 እስከ 14 ተመዝግቦ የምናገኘው ይኸውም ሁለት ሰዎች ናቸው። ወደ ቤተ መቅደስ ለጸሎት ይሄዳሉ። አንደኛው ፈሪሳዊ ነው፣ አንደኛው ቀራጭ ነው። ለጸሎት በቤተ መቅደስ ቆመው ሲጸልዩ ፈሪሳዊው ቆመና እንዲህ ብሎ ጸለየ። አቤቱ እንደ ሌሎች ሰዎች እንደ ቀማኞችና እንደ አመፀኞች እንደ አመንዝሮችም ወይም እንደዚህ ቀራጭ ከጎኑ ለጸሎት የቆመውን ጓደኛውን እያየ ማለት ነው። እንደዚህ ቀራጭ ያላደረከኝ አመሰግንሃለሁ። እኔ በየሳምንት 2 ቀን እጾማለሁ፣ ከማንኛውም ሁሉ ከ10 1 እሰጣለሁ። ከጎኑ የቆመው ጓደኛው ግን እንደዚህ ብሎ ጸለየ። ቀራጩ ግን ራቅ ብሎ ቆመ። ዓይኖቹንም ወደ ላይ ወደ ሰማይ ሊያነሳ አልወደደም፣ ፈራ፣ ተንቀጠቀጠ። ደረቱንም እየመታ አቤቱ እኔን ኃጢአተኛውን ይቅር በለኝ አለ። እላችኋለሁ ከዚያ ከፈሪሳዊ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳልና ራሱንም የሚያዋርድ ይከብራልና ብሎ መድኃኒታችን ኢየሱስ ክርስቶስ ጠቅሶታን ተናግሮታል። አያችሁ። ስለዚህ እኔና እናንተ በቤተ መቅደስ ሂደን ራሳችንን አናጸድቅም ወይ? አስራት በኩራት የምናወጣ ከሆነ አስራት በኩራት የማያወጣውን ሰው እያየን ሰዎችን የምናንኳስስ እኛ ጸሎት የምናደርግ ከሆነ የማያደርጉ ሰዎች ካሉ ደግሞ ጸሎት እንደምታደርግ እያል ሰዎቹን ዝቅ የምናደርግ ራሳችንን ከፍ አድርገን የምናስቀምጥ የለንም። አስቡት። ይሄ ራስን ማጽደቅ አንደኛው በህይወታችን መንፈሳዊ ፍሬ እንዳናፈራ ከሚያደርጉን መንፈሳዊ ፍሬ እንዳናፈራ የሚያደርገን አራተኛው መሰረታዊ ችግር የእግዚአብሔርን እውነት የሆነውን ቃሉን ለሌሎች መተግበር እንጂ ለራሳችን ለመተግበር አለመፍቀድ። ያ ማለት ብዙዎቻችን የምናደርገው የእግዚአብሔርን ቃል ለሌሎች እናስተምራለን። ፍቅር ሊኖረን ይገባል። ትህትና መንፈሳዊ ፍሬ ነው። ትዕግስት መንፈሳዊ ፍሬ ነው። ይቅርታ፣ እነዚህ ነገሮች ልታከናውኑ በህይወታችሁ ልተገብሩ ይገባል ብለን ከማስተማር በዘለለ እኔ ትዕግስት አለኝ ወይ? ከቤታችን ውስጥ ተመልሰን ሚስታችን የሆነ ነገር ስትናገረን ወይም ልጆቻችን የሆነ ነገር ሲያናድዱን ወይም ቤተሰቦቻችን ያልሆነ ነገር ሲናገሩን ስንቶቻችንን ረጋ ብለን ለተፈጠረው ችግር በጣም ጠቃሚ የሆነ የመፍትሄ ሐሳብ ምናቀርብ ስንቶቻችንን? ለተበደልነው ጉዳይስ ዝቅ ብለን ይቅርታ የምንጠይቅ ስንቶቻችንን? ስለዚህ እግዚአብሔር እውነተኛ የሆነ ቃሉን እንድናስተምር ይነግረናል። እኛ ግን ለሌሎች ከማስተማር በዘለለ በህይወታችን ግን አንተገብረውም ይላል። ለዚህ ነው ሐዋርያው ቅዱስ ጳውሎስ ለሮሜ ምዕመናን በጻፈላቸው መልእክቱ ምዕራፍ 2 ቁጥር 21 ላይ እንግዲህ ሌሎችን የምታስተምር ራስህን አታስተምርምን? የምትሰብክ አትስረቅ ትላለህ፣ ትሰርቃለህን? ብሎ ይናገራል። አያችሁ፣ እኔና እናንተ ለራሳችን መስራት የማንችለው ነገር ለሰዎች ምን ብለን እናስተምረዋለን? ስለዚህ ይሄ የእግዚአብሔርን ቃል ሰምተን በህይወታችን መንፈሳዊ ፍሬ እንዲያፈራ አለመፍቀድ መንፈሳዊ ፍሬ እንዳናፈራ ከሚያደርጉ መሰረታዊ ችግሮች አንደኛው ነው ማለት ነው። አምስተኛው መሰረታዊ ችግር ሃይማኖትን ከቤተሰብ ኃላፊነት ማምለጫ መንገድ አድርገን መውሰድ። ያ ማለት ምን ማለት ነው? ቤተሰቦቻችንን በትነን ነገር ግን ቤተክርስቲያን ለጸሎት፣ ቤተክርስቲያን ለቅዳሴ፣ ቤተክርስቲያን ለአገልግሎት ብለን እንሄዳለን። እኛ ቤታችን ስንመለስ የምናገኘው የምናስተዳድረው ቤት ግን ተበትኗል። ስለዚህ ሃይማኖትን ከቤተሰብ ኃላፊነት ማምለጫ መንገድ አድርጎ መቁጠር ወይም መተግበር ትልቅ የሆነ መንፈሳዊ ኪሳራን ያመጣል። ለዚህ ነው ሐዋርያው ቅዱስ ጳውሎስ እንደዚህ ይላል በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ላይ ነገር ግን ለእርሱ ስለሆኑትኝ ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖቱን የካደ ከማያምንም ሰው ይልቅ የሚከፋ ወይም የከፋ ነው ብሎ የሚናገረው ለዚህ ነው። በስድስተኛ ደረጃ የተገራ አንደበት የሌለው ሰው መሆን። ይህ አንደኛው መንፈሳዊ ፍሬ በውስጣችን እንደሌለ ከሚታወቅባቸው መንገዶች አንደኛው ነው። ቅዱስ ያዕቆብ በመልእክቱ ምዕራፍ 1 ቁጥር 26 ላይ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮቱ ከንቱ ነው፣
ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌሏቸው ልጆች ባልቴቶችንም በችግራቸው መጠየቅ፣ በዓለምም ከሚገኝ እርኩሰት ሰውነትን መጠበቅ ነው። ለምሳሌ መጽሐፍ ቅዱስ ውስጥ በአንደኛ ሳሙኤል ምዕራፍ 20 ከቁጥር 30 እስከ 33 ንጉሥ ሳኦል በእግዚአብሔር ዘንድ መስዋዕትን የሚያቀርብ ንጉሥ ነው። ነገር ግን በቁጣ ሰዓት አንደበቱን መቆጣጠር ያቅቶት ልጁ የተሳደበ አስጸያፊ፣ ሸካራ፣ አስቀያሚ ቃል የተናገረው አልፎም ተርፎም ደግሞ በጦር ሊወጋው የሞከረ ንጉሥ ነው። አስባችሁታል? በእግዚአብሔር ዘንድ ሃይማኖታዊ ስርዓት መስዋዕትን የሚያቀርብ ሰው፣ ነገር ግን ቤተሰቡ ላይ ሲሆን ደግሞ የሚቆጣ ሸካራ ቃል የሚናገር አስጸያፊ ቃል የሚወረውር ንጉሥ። እስኪ ያስቡት። እኔና እናንተ በቤተ መቅደስ ወይም በቤተ ክርስቲያን ግቢ ውስጥ ወይም ቅጥር ግቢ ውስጥ ሲያዩን ጻድቃን የምንመስል ወደ ቤታችን ተመልሰን ግን ባለቤታችንን፣ ልጆቻችንን፣ ቤተሰቦቻችንን አስጸያፊ ሸካራ የሆነ ቃል የምንናገር ስንቶቻችን? በመንፈሳዊ ሕይወት ጉዟችን ከስረናል የሚያሰኘው ተግባር ይህ ነው። አንደኛው የተገራ አንደበት የሌለው ሰው መንፈሳዊ ፍሬ የሌለው ሰው መሆኑ ይታወቃል። ሰባተኛ ይቅርታ የሌለው ልብ። መንፈሳዊ የሆነ ሰው የይቅርታ ልብ አለው። ማቴዎስ ወንጌል ምዕራፍ 6 ከቁጥር 14 እስከ 15 እንዲህ ይላል፣ ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ያው እግዚአብሔር ኃጢአታችሁን ይቅር አይላችሁም ብሎ አስቀምጦልናል። ለዚህ ነው ግን ብዙዎቻችን እንደውም ከዚህ ጋር ተያይዞ አንድ በጣም አስደናቂ ታሪክ አለ መጽሐፍ ቅዱስ ውስጥ። ይኸውም በማቴዎስ ወንጌል ምዕራፍ 18 ከቁጥር 23 እስከ 35 የሚገኝ ነው። ይኸውም ታሪክ አንድ ንጉሥ ነበረ እና ከአገልጋዮቹ የሰጣቸው ገንዘብ ነበር እና በጊዜው ሲደርስ ይሄ ንጉሥ መጥቶ የተበደሩትን አገልጋዮች ይጠራል። አንደኛውን አገልጋይ ጠራውና እንግዲህ ያንን ገንዘቡን ወይም ዕዳህን መልስ ክፈል ይለዋል። አይ የምከፍለው ነገር የለኝም ጌታዬ ብሎ ሲናገር አንተና ሚስትህ፣ ልጆችህ፣ በቤትህ ያለውን ዕቃ ሁሉ ተሽጣችሁ ስለዚህ ዕዳው መመለስ አለበት ሲለው ጌታዬ ሆይ ታገሰኝ፣ ስለዚህ ፈልጌ እከፍላለሁ ሲለው ከንጉሱ ፊት ሰገደ፣ ወደቀና እንደዚህ ብሎ ለመነው ማለት ነው። በዚህ ጊዜ ይህ ጌታ ወይም ንጉስ ምን አረገው? በጣም ሰውየው አሳዘነውና በቃ ይቅር ብያለሁ፣ ምሬሃለሁ፣ ትችልሃለሁ፣ ሂድ በቃ በሰላም ብሎ ያሰናብተዋል። ነገር ግን እጅግ በጣም የሚያስደንቀው ይህ ምህረት የተደረገለት ሰውዬ ተመልሶ ጓደኞች አሉትኝ። ከነዚህ ጓደኞች መካከል አንዱ 100 ዲናር አበድሮት ነበርና ያበደርኩን ገንዘብ መልስልኝ ብሎ መጠየቁ ነው የሚያስደንቀው። ይህ ብቻ አይደለም፣ ሲጠይቀው ልጅየው ታገሰኝ እፈልግና ከፍላለሁ ብሎ ይመልስለታል። አይቻልም፣ ስለዚህ ልትከፍለኝ ይገባል ብሎ ምንም ቢያደርገው ጥሩ ነው? ታስሮ እንዲሰቃይ ያደረገው እና ይህንን ተግባር ያዩ የነዚህ ጓደኞች ሄደው ለዛ ለንጉሱ ያ ምህረት ያደረክለት ሰውዬ እኮ ተመልሶ ጓደኛውን እንደዚህ አድርጎ አሰቃየው ሲሉትኝ እንደገና ድጋሚ አስጠራውና እኔ ምህረት አድርጌልህ ሳለ አንተ ግን ምህረት ያላደረክልህ ጓደኛ ለምንድን ነው ብሎ ጠየቀው ንጉሱ። ከይቅርታ የተደረገለትን በራሱ ይቅር አለማለት የይቅርታ ልብ የሌለው በመሆኑ ምክንያት ዳግም ወደ እስር ቤት እንዲገባ የተደረገበት አግባብ አለ ማለት ነው። እኔና እናንተም በዚሁ አግባብ እናንተም የወንድሞቻችሁን በደል ከልባችሁ ይቅር ባትሉ በሰማያት ያለው አባቴ እንዲሁ ያደርግባችኋል። ይቅር አይላችሁም ማለት ነው። እንግዲህ መንፈሳዊ ፍሬ ያፈራ ሰው ግን የይቅርታ ልብ አለው። አይደለም እሱ የበደላችሁትን ይቅርና እሱን ያለ አግባብ የበደሉትን ሰዎች ይቅር ሊል የሚችል ልብ ያለው ሰው ነው ሃይማኖተኛ ወይም ትክክለኛ መንፈሳዊ ሰው ተብሎ የሚጠራው ማለት ነው። ስለዚህ የራሳችንን ከዚህ አንጻር ስናየው በእውነት መንፈሳዊ ሰዎች ነን ወይ? እውነተኛ ሃይማኖተኞች ነን ወይ የሚለው እጅግ በጣም አጠያያቂ ጉዳይ ነው። ስለዚህ መንገዳችንን ነቃ ብለን ልናስተካክል ያስፈልጋል ነው። በስምንተኛ ደረጃ መንፈሳዊ ፍሬ እንዳናፈራ ከሚያደርጉ ችግሮች መካከል አንደኛው ቃሉን እንደ ማስፈራሪያ መሳሪያ መጠቀም። የእግዚአብሔርን ቃል ለፍቅርና ለትህትና ሳይሆን ሰዎችን ለማስፈራራት፣ ሰዎችን ለማሸማቀቅ መጽሐፍም እኮ እንደዚህ ይላል አንተ እንደዚህ ታረገኛለህ እንጂ ብለን የበላይነታችንን ለማረጋገጥ ብቻ መጠቀም መንፈሳዊ ፍሬ እንዳናፈራ ትልቅ የሆነ እንቅፋት ይሆንብናል ማለት ነው። ለዚህ ነው በመጽሐፍ ቅዱስ ክፍል በቅዱስ ማቴዎስ ወንጌል ምዕራፍ 23 ጸሐፎችና ፈሪሳውያን
ይሰሩት የነበረ አንድ አደገኛ ጉዳይ ነበረ። ይህም ማለት ምንድነው? ያስተምራሉ፣ ግን የሚያስተምሩትን በተግባር አይኖሩትም። ለሰዎች ይህንን አድርጉ ብለው ጠቅልለው ያሸክማሉ። እነሱ ግን በጣታቸው እንኳን ሊነኳትኝ አይወዱም ነበር በዘመኑ የነበሩ ጸሐፎችና ፈሪሳውያን። ዛሬስ እኔና እናንተ እንደውም ለታይታ አለ አይደለም በሰዎች ፊት ጻድቃን ለመምሰል፣ መምህራን ለመምሰል፣ ዘማሪያን ለመምሰል፣ በጎ አገልጋዮች፣ የእግዚአብሔር አገልጋዮች መስለን ለመታየት የምንደክም የሌለው አገልግሎት ወይም ከፍሬ የተለየ መንፈሳዊ አገልግሎት የምንፈጽም ስንቶቻችንን? ይህን ልብ ብለን ልናየው ያስፈልገናል። ይህን ታሪክ በደንብ አንብቡ። በዘጠነኛ ደረጃ ሌላው መሰረታዊ ችግር የውስጥ ንጽህናን ትተን በውጫዊ ገጽታ ላይ ብቻ የማተኮር ችግር። አስቡት እንግዲህ ብዙዎቻችን የሚያስጨንቀን ምንድን ነው? የውስጥ ንጽህና ሳይሆን የውጭ ንጽህና ነው። ለምሳሌ ወደ ቤተ ክርስቲያን ስንሄድ አለባበስ፣ እውነት ነው የቤተ ክርስቲያን የራሷ የሆነ የአለባበስ ስርዓት አላት፣ የራሷ የጸሎት ስርዓት አላት። ማንኛውም በቤተ ክርስቲያን ውስጥ የሚተገበረው ነገር ሁሉ ስርዓት አለው፣ የአፈጻጸም ስርዓት አለው። ነገር ግን እነዚህን የአፈጻጸም ስርዓቶችን እንደምንጨነቅላቸው ሁሉ ውስጣችን ግን ምን ያክል መንፈሳዊ ፍሬ እያፈራን እንደሆነ እንጨነቃለን። ለዚህ ነው እንደ ብዙ ጊዜ የምንጠጣበትን ብርጭቆ ለምሳሌ ውጩን አጥበን ውስጥ ላይ ውሃ የሚይዘውን ውስጡን ግን ባናጥበው በዚያ ውሃ ቀድተን ብንጠጣ ጤነኞች እንሆናለን እንዴ? በሽተኞች እንደምንሆን ምንም ጥያቄ የለውም። ስባችሁታል። ለዚህ ነው መጽሐፍ ቅዱስ ላይ በማቴዎስ ወንጌል ምዕራፍ 23 ከቁጥር 25 እስከ 28 ድረስ የተቀመጠ እጅግ አስደናቂ ኃይለ ቃል አለ። እናንተ ግብዞች ጸሐፎችና ፈሪሳውያን በውስጡ ቅሚያና ስስትን ተሞልቶ ሳለ የጽዋውንና የወጭቱን ውጭ ስለምታጥቡ ወዮላችሁ። አንተ እውር ፈሪሳዊ፣ ውጩ ንጹሕ ይሆን ዘንድ አስቀድመህ የጽዋውንና የወጭቱን ውስጡን እጠበው ይላል። ውጩ ንጹሕ እንዲሆን መጀመሪያ ውስጡን እጠበው ይላል። በውጫቸው አምረው የሚታዩ በውስጣቸው ግን የሙታን አጥንትንና እርኩሰትን ሁሉ የተመሉ የተለሰኑ መቃብሮችን የምትመስሉ እናንተ ግብዞች ጻፎችና ፈሪሳውያን ወዮላችሁ ብሎ እግዚአብሔር ተናግሯል። እንዲሁ እኔና እናንተ ዛሬ እናንተም በውጭ ለሰው ጻድቃን ትመስላላችሁ፣ በውስጣችሁ ግን አመፅንና ግብዝነትን ቅሚያንም የተሞላችሁ ናችሁ ብሎ እግዚአብሔር አጥብቆ ለጻፎችና ለፈሪሳውያን ተናግሯል። ዛሬስ ብዙዎቻችን ክርስትናችን መንፈሳዊነታችን ለይስሙላ ለታይታ ብቻ ከተዘረዘሩት የመንፈሳዊ ፍሬዎች መካከል አንዲት ፍሬ እንኳን የማይገኝብን ሰዎች አይደለንም? ራሳችንን ልብ ማለት ያስፈልጋል። እንደዚህ አይነት መንፈሳዊ ፍሬ ሳይኖረን ቤተሰቦቻችን ጋር አለመግባባት ሲፈጠር ችግሩ የነሱ ነው። እኔማ ጾመኛ ነኝ፣ ቤተ ክርስቲያን ሄዳለሁ፣ ጠንካራ ክርስቲያን ነኝ ብለን ራሳችንን ከችግር ፈጣሪዎች መካከል ላለማድረግ ስንቱን እንናገራለን። ራሳችንን በደንብ ልናይ ልንፈትሽ ያስፈልገናል። ይህንን ታሪክም ክርስቶስ እንደተናገረ ወደ ራሳችን ሕይወት ማምጣት ያስፈልጋል። የመጨረሻው በውስጣችን መንፈሳዊ ፍሬ የሃይማኖት ፍሬ እንዳናፈራ ከሚያደርጉን የመጨረሻው 10ኛው መንፈሳዊ ትዕቢትና ሌሎችን መናቅ። ይሄ በጣም አደገኛ ነው። እኔ ጾመኛ ነኝ፣ አገልጋይ ነኝ፣ እነሱ ግን ደካማ ናቸው፣ አይጾሙም፣ አይጸልዩም፣ አይማሩም፣ አያስቀድሱም፣ አይቆርቡም ብለን ሌሎችን ዝቅ እያደረግን ራሳችንን ከፍ ከፍ የምናደርግን ስንቶቻችን ነን? አስባችሁታል? እንደዚህ አይነት ስነልቦና ውስጣችን ወይም ህሊናችን ተሞልቶ ከሰዎች ጋር እንዴት ነው በሰላም ልንኖር የምንችለው? ራሱን ዝቅ ያደረገ ምን ያደርጋል? ከፍ ይላል። ራሱን ከፍ ከፍ ያደረገ ግን ይዋረዳል ያለው መጽሐፍ ለዚህ ነው። ሐዋርያው ቅዱስ ጳውሎስ እንደዚህ ብሏል በሮሜ መልእክቱ ምዕራፍ 14 ቁጥር 10 ላይ እንግዲህ በወንድምህ ላይ የምትፈርድ አንተ ምንድነህ? ወንድምህንስ የምትነቅፍ አንተ ምንድነህ? ሁላችን በክርስቶስ የፍርድ ዙፋን ፊት እንቆማለን በመጨረሻው ዘመን። እግዚአብሔር እንዲህ ብሏልና እኔ ሕያው ነኝ፣ ጉልበትም ሁሉ ለእኔ ይሰግዳል፣ አንደበትም ሁሉ ለእኔ ይገዛል። እነሆ ሁላችን በእግዚአብሔር ዘንድ እንደምንመረመር ታወቀ ብሎ ይህንን ቅዱስ ጳውሎስ ተናግሮታል። ስለዚህ በወንድሞቻችን በእህቶቻችን እነሱ ላይ የምንፈርድ እኛ መጀመሪያ እነማንን? ማን ነው ፈራጅ ያደረገን? ስለዚህ ራሳችንን በደንብ ልናይ ያስፈልጋል። እዚህ ምንፈርድ ከሆነ ግን በመንፈሳዊ የህይወት ፍሬ እንዳናፈራ
እንቅፋት የሚሆነን ትልቅ ችግር ነው። ስለዚህ ያው በድጋሚ ያንን የፈሪሳዊውን ታሪክ ልናይ እንችላለን። በሉቃስ ወንጌል ምዕራፍ 18 ከቁጥር 9 እስከ 14 የተቀመጠው ታሪክ ለዚያ ነው። እንግዲህ ጓደኛው ከጎኑ ቆሞ እየጸለየ በቤተ መቅደስ ውስጥ እየጸለየ እያለ እንደዚህ ቀራጭ ያላደረከኝ ጌታዬ አቤቱ አመሰግንሃለሁ ይባላል። እኔና እናንተ ስንት ጊዜ ጓደኞቻችንን፣ እህቶቻችንን፣ ቤተሰቦቻችንን በእንደዚህ አይነት አስተሳሰብ ዝቅ አረግናቸው? እንደዚህ አድርገን ዝቅ በማድረጋችን ወይም ዝቅ አድርገን በማሰባችን ምክንያት ቤታችን ውስጥ የሰላም መደፍረስ አልተፈጠረም? እነዚህ ማለት በጣም መሰረታዊ የሚባሉ የአንድን ክርስቲያን ውሳጣዊ መንፈሳዊ የሃይማኖት ፍሬ እንዳያፈሩ የሚከለክሉ እጅግ ከባድ የሆኑ ችግሮች ናቸው። ስለዚህ ጉዳያችንን ጠቅለል ስናደርገው መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 21 ከቁጥር 19 ጀምረን እያነበብን ስንሄድ በነጋም ጊዜ ጌታችን ኢየሱስ ወደ ከተማ ሲመለስ ተራበ። በመንገድም አጠገብ የበለስ ዛፍ አይቶ ወደ እርሷ ሄደ። ነገር ግን ከቅጠል ብቻ በቀር ምንም ፍሬ አልተገኘባትም። እንግዲህ ወዲህ ለዘላለም ፍሬ አይኑርብሽ አላት። ያን ጊዜውንም በሌሊቱ ደረቀች ይላል። የእግዚአብሔር ቤተሰቦች እህቶችና ወንድሞች፣ እነዚህ ይቺ ዕፀ በለስ ከርቀት ሲያዩዋት ቅጠል ያላት የለመለመች ያማረች የተዋበች ናት። እንደውም ከርቀት ሲመለከቷት በዚህ አኳኋኗ ፍሬ ያላት የምትመስል ነገር ግን ቀርበው ሲያዩት ፍሬ ያልተገኘባት ሁና እንደተገኘች ሁሉ እኔና እናንተ ስንጾም፣ ስንጸልይ፣ ስንሰግድ፣ ስናስቀድስ በቤተ ክርስቲያን አውደ ምሕረት ውስጥ ቁጭ ብለን ቃለ እግዚአብሔርን ስንማር እንደዚህ መስለን ስንታይ ይህ እንግዲህ እንደ በለሷ የለመለመ ቅጠል ሲያዩት የሚያምር ውብ የሆነ መስሎ የመታየት ነገር ነው። በውስጣችን መንፈሳዊ ፍሬ ከሌለ ግን ወደ ቤታችን ስንመለስ ከቤተ ክርስቲያን ቅጥር ግቢ ውስጥ ስንወጣ ፍቅር የራቀን፣ ሰላም የራቀን፣ ትዕግስት የሌለን፣ ቁጣና አምባገነን የምንሆን ሰዎች ስንቶቻችን ነን? ስለዚህ ራሳችንን ቆም ብለን ልናስብ ይገባል ነው ልናስብ ይገባል። ስለዚህ ቆም ብለን አስበን የምናከናውናቸውን ሃይማኖታዊ ስርዓቶች በውስጣችን ሃይማኖታዊ ፍሬ እንዲያፈሩልን አምላካችን መድኃኒታችን ኢየሱስ ክርስቶስ በቸርነቱ ይርዳን። እንደ በለስ በውጫዊ ማንነት በውጫዊ ገጽታ አምረን በውስጣዊ ማንነታችን ግን ፍሬ ያለ ፍሬ እንዳንገኝ አምላክ ቅዱሳን ፍሬ እንድናፈራ መንፈሳዊ ፍሬ እንድናፈራ እሱ በቸርነቱ ይርዳን።